ሄልሻ እንግዲህ አልተቻችም። መካኪ ዘራ ብላ ያዘው ይልቀቁኝ እያለች ነው። በነገራችን ላይ እነዚህ ስራዎች ብቻ ምንም የቀየር ነገር የለም ሄልሻ እና ያው ሰው አትመኝ ተብለሻል። መቼም ድንጋይ አይደለሽ ሰው ነሽ አይደለ እንዴ? ሁሌ በሰው እንደዚህ ሆንኩ፣ ሁሌ ሰው እንደዚህ ያደረገኝ ከምትይ ለምንድነው ከሰው ማትቆጠቢው ብላሻች እናትሽ ራሱ እና እንደዚህ ደግሞ ዋ ስራሽ ብቻ በቃ አሁን ናት ስለተመለሰ በናቲ ፍቅር ነው ሄለን እንደዚህ የምትሆኚ ነው የምትባዩ። እንደዛም እንግዲህ ቡራና ዘፋኙ ማለት ነው እንግዲህ ይገርመኛል አንዳንዴ ይሄን አርቲስት ወይም ድራማ የሚሰራ ወይም ፊልም የሚሰራ ሰውን ቦዲ ጋርድ ይዘው መምጣት ምናምን ሸገር ላይ ግን አይከብድም። ቦስ ይሉታል ደግሞ ልጁን መጨረሻ ላይ ብሩ ወርወሮለት መሄዳቸው ለማይቀር ቦስ አንተ አታውራ እኛ እናወራዋለን። ቦስ ትገርመኛላችሁ። ካለ ብር አይመጡልኝም። እንዴት ነው ካለ ብር እሷን የሚጠብቁት እንዴ? ምንድን ነው እሱ? ፉፉና ቡራ ምን ያደርጉታል? ፍቅር ምንድን ነው የሚያደርጓት እነሱ? ሲጀመር ምንም እኮ ያደርጓትም። ሲጀመር አብዙ ሴሩ ነበረ፣ ጓደኞች ናቸው አለ። ፉ ደግሞ የፍቅር ፍቅረኛ ነው። ስለዚህ ምንድን ነው አጉል አለው አጉል ሀብታም ነኝ ብለህ ብርህንም ተቀምተ በቃ ወይም ከብር ያለው ወይም ልጆቹን በቃ የሆነ ነገር መፎከር ምን አስፈለገ? አሁን እዚህ ልክ ማለት ነው ሄድ ልክ ዳኒ ነው መንገድ የከፈተው እና ሁሉም ከዳኒ አይቶ ሸገር ልጅ ዳኒ በነገራችን ላይ የሸገር ልጅ ስለሆነ ነው ያው ቢሰጣቸውም ቢታወቁም የሆነ ነገር ለማድረግ አክት ለማድረግ ፊልሙን ለመተወን የሰራው ነው ዳኒ እና ከዳኒ አይታቸው በቃ እኛም እንዴት ያልፈናል ብለህ እንግዲህ አቅምህን ሳታቅ ቦዲጋርድ ይዞ መምጣት ደግሞ የፉአድና የቡሪ ነው እንጂ ሲበሻሸቁ የከረሙ ልጆች ራሱ አሁን በቃ እጅና ጓንት ነው ብለዋል። ይመቻቹና ፍቅር እንግዲህ አሁን ደስ ይላታል። እሷም ይሄን ነበር የምትፈልገውና ይወስ ደስ ነው የሚለው ባይዘዌ ነገር ግን እንደዚህ አንጠልጥላቸው ነው እንግዲህ ቡሪ ለእኔ ብሏል። እንግዲህ እሱ ንቋቸዋል መጀመሪያ ራሱና አንተ እጣም ምናምን ህፃን እያሉት ነበረ እና ልጁን ያው እንግዲህ መጨረሻም አመጣጡም አላማረም፣ መጨረሻም አላማረም። ወንድሜ ምንም ማድረግ አይቻልም። ቻለው አጉልም ፍጭ ማለት አንድ ድራማ የሚሰራ ወይም ደግሞ ፊልም የሚሰራ ሰው ላይ እንደዚህ ማድረግ ተገቢ ነው። ምክንያቱም ያው ዘፋኝ እስከሆነ ድረስ ፊልም እስከሰራ ድራማ እስከሰራ ድረስ ታዋቂ ነው። በአንድ ስልክ አለ እሱ ራሱ በአንድ ስልክ መቶ ቦዲጋርድ ላመጣልህ እችላለሁ እሺ ብሎታል። እና ያው ብሩንም ተቀምጧል። እንደዛውም ደግሞ ሄለን እንግዲህ ምን ሆነች የሚለው ያ ሄሎ ጓደኛዬ ነበርክ፣ የ3 አመት ጓደኛዬ ነበርክ ስትል ነበረ። እሱም ይመስለኛል ያው 3 አመት ጓደኛ ማን ነው ብትሉ ያው ሀይሌ ነው የሚሆነው። ሀይልሻ ያው ፎቶን አላስቀመጠችውም፣ እኔ ግን እንዳሰብኩት ሀይሌ ይመስለኛል። ብዙ ጊዜ ጓደኛዬ እሱም ወጥቶ አልተናገርም። ያው በውስጥ ይሆናል ይሄ ሁሉ የተፈጠረው፣ እኛ ምንም የምናውቀው ነገር የለም። እሷ ግን እንዴት እንደዚህ ታደርገኛለህ፣ እንዴት ለምን ስትል ነበረና
እና ጓደኛዋንም እንግዲህ በጥፊ ስታጮላት ነበረ። አጠገቤ እንዳደርሽ ሲባባሉ ነበረና እኔ የሆነ ነገር ስትሆን እኮ ካሜራ ላይ የምትደባደቡ ነገር ቦክስ ምናምን የምታረሙ አክተር የሚጫወት የምትሉ ሰዎች